ታረጋዋለሁ ጡጥ ድምጽ ያወጣል ንቅል ሳረገው ደግሞ አይሰራም ስክት ሳረገው ደግሞ ያሳያል በጣም ነው የሰካውት ኮስት ድረስ ላይክ ስክት ነው ያረኩት ጋይስ ይው ስክት ሳረገው ይው እንዲ ስክት አርገሽ ያዢ ነው ይው ያረጋ አንዴ ጮሃላ ከዛ በኋላ ይጠፋል ገባካው በጀርባም ሰካውት ይጮሃል እኮ አይደለም እሺ ረጠብ አድርገው አይደል ላይ የሰካሽ እንደዛ ካረጠብኩትማ ስልኬ ፈነዳል ኦር መድሃኔ እሱን ያለ ነው ወሬያችን ከታች አረግሹን ላይ ከላይ ያረግሹን ታች አርግ እኮ ገለባ ብቻ ያደረኩት በሁለቱም ሳይድ አይሰራም አረሚያውን ይዘጋ እንዴት ነው ቻርጀር ያንተ የምትሰካው አኔ ማው ሳብ ይደረጋል ምናምን በቃ ከዛ መሰካት ናው ይችላል መሰካት ቻርጀር እንዴ አረባካችሁ ባካችሁ አሞራውን ላክበሉት አንድ ኮሜንት ምን ቢል ጥሩ ነው ነው ማለ ያንቺ ኮሜንቶች አያልቁም መቼስ አታምሩ ታዩ አልፈቅም ሰፍቶ ነው አላለም እንትን ሊሆን ይችላል ጋይስ ታፕ ምን አይነት ጽሁፍ ነው መሰለኝ ታምር የምትጨብሱ ምንድነው ለምንድነው ጥቅሙ ምንድነው እሱ ነገር ነው ሲጨንቀኝ ምናምን ስትረስ እንዲያላግ አይደለ ተቀጣ ገና አንድ ባዶ አይደል ወይኔ በእግዚአብሔር ግን አፋፋሪ ናችሁ ማርያም ለወራችሁ ሰና ስራችን ያይታረ ደፋር ጋይስ ለሁለት ገጥመውን በሶፍትሪ መቤቴን ይፈራል ማርያምን ይስተውስ ኦኬ 10 ነው የቅድሙን አውቀን ብላችሁ 10 ነው ማርያምን አትጨማለቁ 10 ነው ቤታ እኛውን 19 ምናምን ብንሆን እሺ ትናለሽ ቆይ ትንሽ ላንተ ይመችሽ ቤታ ሳታ ይመችሽ ዌልካም ቤታዬ ወንዳታ አምስተኛ ሻስችን እንዳሻደል በቃ አዳዲ ስዳዲ አይ እሺ ከይሪ በቃ አሁን ድምጼ ለካ ትክክል አይደለም ናዮ እናቴ ጭንቅላቷ ልጅ ስለሆነች የልጅ ጭንቅላት ስላላት ቶሎ ዳንሱን ትይዟለች እኛ ትንሽ አርጀት ያለ ነው ጭንቅላታችን አይዝም ያን እንዳስጋይስ ታስታውሳላችሁ ማለት ነው ተፖስቼ ነበረ ናዮ ስትችልበት እንዴት እንደሚያምርባት የኔ ሴክሲ ቆይ እናንተ ደግሞ ሞዴሬተሮች አንድ ያልብስ ይሰጧቸዋል ማለት ነው እኔ ሞዴሬተሮች ወይ በጓት ትሰጠኛለች ወይ መሲት ትሰጠኛለች ወይ አርሱ ትሰጠኛለች ወይ በቃ የሆነ ወይ ሰላም አቤት እኔ ምን እንደሆነ አላውቅም እኔ ማለት ሞዴሬተሮች የሆነ ሞዴሬተር ይሰጠኛል በቃ አንቺ እንደዛኛ ጋር ጥፍራቸውን ተሰርተው ነው አታፕራሱ ያደረኩት ማርያም አንተ ደግሞ አንተ ሩቢን አርት ቆይ እናንተ እንዴት ነው የማይሰጧችሁ ዮርዲ ደግሞ ነው ሜጋ የፍራይዶችም እኮ ነው የፍራይዶች አትሊስት አንዳንድ አሉ የሚሰጡ መሰለኝ ኢትዮጵያ ስለምንኖር ስማ የናውም ዮርዲ ነው የሚያስቀኝ ጉዲላት አባቴ ዛሬ ላይ ባልገባም ይላል ያን የሚያከሰው ማለት ነው እግዚአብሔር ይመስገን ማርያም ጋር መጣለ አባቴ ላይ ባልገባም
እየተጫወትን እኮ ነው ወዶቼ። እንደዚህ አድርጉ ግን ስማኝ፣ ላይቭ ግቡና አልፎ አልፎ ቀላል ጌም እየተጫወቱ ልድና የሚያጠራቀሙ መጥተው ሰርፕራይዝ ያርጓል። እኔ እኮ ማርያምን ይኸው አንበሳ ዩኒቨርሲቲ ያልሰጡኝ የለም እዚህ ቤት እመቤቴ ሞዴሬተሮቼ በእውነት ለዮርዲ ገዝታ አስገብቼ ለአበባ ብዬ ጊፍት ሰጠችው። ቃመበት ኤንዞ ይመቸኛል። አሁን ኤንዞን ምናምን የሚባል ሞዴሬተር አለ። እሱ ይመቸኛል፣ ደስ ይለኛል። አሁን እሱ ለብላቢ ነው፣ ከባድ ሰው። እሺ የፍራይዴ ሞዴሬተሮችን የኤርሚን አውቃቸዋለሁ። የፍራይዴዎችን ግን አንዳቸውንም አላውቅም። ንገረኝ። ሮቢናር ታደ ከቤት አይወጡ። ሮቢናር ታውቀዋለህ? ናውሚ 4 ዓመት። እሺ ቆይ ለምንድን ነው የሰጣችሁ? ምክንያታችሁ ለምንድን ቁጭ የሚሉት ኦኬ፣ ለዛ ነው። ኦኬ ቲንክ ዩ ኦኬ፣ ገባኝ። ለእኔ ግን ስለሚሰጡኝ ነው ሞዴሬተር መስጠት ያቆሙ ቀን አባረራል። ወይ ለምን እንደዚህ አናደርግም? ያንዳንዱ ሞዴሬተር እና የእኛ ሞዴሬተር ለምን ቀጠሮ ያው ላንቺ ነው ገዛ ስናወራ ናው ለምን የወርዲ ከመሲ ጋር አይጫወትም? የቀጠሮ ጌም እና ከዛ ጀማውን ሰብስበው ማለት ነው። ይወርዲ በቅዳሜ ቀን የሰፈሮቹ ልጆች ፏ ነው የሚያስቀማ። አንድ ቀን እንደዚህ አልፈመስኩም ነበር ማለት ነው። ከዛ ሰው አልገባም። 60 ሰው ራሱ ገና ነኝ። ከዛ ከቂጤ ስር ስማናው ቂጤ ስር አረኩትና ማለት ነው ስርቁን ፈሴን ልቅ ቅድም አድርጌ ፈሳው። የሆነ ልጅ ደካ ሪከርድ እያደረገኝ ነው። አርጓ በምለ የአማራዋ ታጋይ ነኝ ባይ ፈሷል ላይ ብለ እየለቀቀች ብሎ ማለት ነው። እናንቺ ስልኩን እኔ ደግሞ ምን እንደተበለው ታውቃለህ? ወሰተኝ ስማ ፖፖ የሚባለው አፕሊኬሽን አለ። ያኔ አየር ሲጠር ወደዛ ዞሬ ላይ ዛሬ ስንት ዓመት ነው? ዓመት ከምናምን። እሺ ከዛ ጎላይ ብዬው ሁሌ ጎላይ እስቲ 10 ሰከንድ ይቆጥራል ላይቡ ላይ እስኪገባ። እሺ እና በዛች 10 ሰከንድ ውስጥ እኔ በቃ ጤና ካለ ምናምን የማኔ ውጥ ነው የምልህ። ከዛ ለቃ ገብቷል እንዳለ 10 ሰከንድ ለቃ ህዝቡ እያየ ነው። የማኔ ውጥ ነው ክርስቶስን አንተ እንደዛ ያደርጋል ወይ? እንድትዘጋጅ አይደለም እንዴ? እኔ ምን አውቃለሁ? እኔ በአፕሊኬሽኑ አላውቀውም ነበር። ፖፖን ታውቂዋለሽ? ኧረ ከቲክቶክ ወንዶች ናሆምዬ ሞቼ ነው የምወድክ ከነ ሁሉ ነገር ምን ድረስ ትሄጃለሽ? ለነው ምን ትሰጪዋለሽ? ለነው ምንም ዳቦ የሚበል ሽምብራ ይቆርጥ ምን ብሎ ይበርግዳል። በቃ ጨርሻለሁ ነው የሚያረዳኝ። ከነ ምሉ ከነ ምናምኑ ነው ይግደለክ። ሱፐር መቅደስ ማነሽ? እኔ እናት መቼ ሜምበሩነሽ በትንሹ አንበሳ ነው ጠገብታ ሞላላ አለፋ አለፈላል። አንቺ በ200 ሺህ ብር አለፈላ አለፈለታ ሞላ በሪ ነች እንዴ?